እዚህ ግን ትሴ ታዋቂ ዝነኛ ዘፋኝ ታረጋለች። ስሟም ዮ ይባላል። እድሜዋ 30 ዓመቷ ነው። የምትኖረው ቴክሳስ ውስጥ ነው። የሆነ ቀን ታዲያ ኮንሰርት ተዘጋጀ እዛው ቴክሳስ አካባቢ። ታዲያም እዚህ ኮንሰርት ላይ በዘፋኟ በጣም ተደመመች፣ ወደደቻት። ነገሩን በሱም አላቆመም። ቤቷ ገብታ ስለሷ ማሰብ ማቆም አልቻለችም። እንዴት አድርጌ ቀርባታለሁ ብላም ስታስብ አንድ ነገር መጣላት። ምን? ለአድናቂዎቿ መስራት። ለአድናቂዎቿ መስራት ማለት በዘፋኟ ስም ቲሸርት መሸጥ፣ በዘፋኟ ስም የተለያዩ ነገሮችን መስራት፣ የሷን ስም ተጠቅመው ማለት ነው። ታዲያም ለዚች ዘፋኝ በማናጀሯ በኩል ይህን ደብዳቤ ተልካለች። እኔ ለአድናቂዎቿ የሚሆን ገቢ ማስገኛ መንገድ ልፍጠር። በውጭ ሀገር ያው ፋን ክለብ ነው የሚባለው። እንደሱ አይነት ነገር ልፍጠር ትላቸዋለች። ማናጀሯ ባይዘው የዘፋኟ አባቷ ነው። እናም አባቷ ይሄን ነገር እንድታረግ ስትጠይቀው አይ ይቅርቅር፣ አሁን ይሄን የማድረግ ሀሳቡ የለንም ይላታል። ይኸውም ተስፋ ምቁርጥ ሰው አልነበረችም። በጊዜው ደጋግማ ትደውላለች እሺ እስከሚሏት ድረስ አባትየውም በቃ ምርር ሲለው እሺ በቃ ምንም ግን የምናወጣው ወጪ የለም ሲላት ኧረ ሁሉ ነገር በእኔ ጣሉት፣ እኔ ሁሉ ነገር ማወጣው ትላቸዋለች። ከቤቷ ሆና መስራት ጀመረች። ዘፋኟ በነገራችን ላይ ሰሊና ትባላለች። ሰሊና ስላችሁ ሰሊና ጎሜዝ አይደለችም። ሰሊና በ19 ቤቶች ውስጥ በጣም ታዋቂ የነበረች ዘፋኝ ነበረች። የእሷን ፎቶ ምናምን እያደረገች ለአድናቂዎቿ መሸጥ ጀመረች። ኢቭን ከእሷ ፊርማ ትቀበልና ፊርማውን ሁሉ መሸጥ ጀመረች ለአድናቂዎቿ ማለት ነው። ይህን ነገሮቿን ደግሞ ማናጀሯ ወይም ደግሞ የሰሊና አባት ሲያይ ጎበዝ ይላትና ሰሊናን ያስተዋውቃታል። እሷም ደግሞ ከሰሊና ጋር መቀራረብ ስለሆነ ፈልገው በጣም ደስ አላት። አብራቸው ሆናም በደንብ መስራት ጀመረች። እንዲሁም አባል አድርገዋት ብር ሁሉ መክፈል ጀመሩ ለዮ። ሰሊና ደግሞ በዚህ በኩል በቃ እውቅናዋ በጣም እየጨመረ መጣ። የሰሊናም ትክክለኛ ፎቶዋ ይህን ይመስላል። ሰሊናም ደግሞ ዘፈኑ ላይ ብቻ ሳይሆን የራሷንም የሆነ የግል ስራዎችንም ትከፍታለች። ልብስ ቤት ዮ ደግሞ ከዛ ካለችበት ቦታ ከፍ ትደረግና ይህንን የልብስ ቡቲክ ኮንትሮል እንድታደረግ ሁሉ ትደረጋለች። በነገራችን ላይ ያለፈው ቪዲዮ ላይ የሚገርም ላይክ ነው ያደረጋችሁት። በሪሞት አልቀራችሁም፣ በቲቪ አልቀራችሁም፣ ቆንጆ ያደረጋችሁን ላይክ ያደረጋችሁት። ያንን ላይክ እዚህ ቪዲዮም ላይ ይደገም እንዳረሱ ላይክ እስካሁን ካላደረጋችሁ ላይክ አድርጉ። ወደ ታሪኩ እንመለሳለን። ዮ እስካሁን ህልሟ የነበረው ይሄ ነበረ፣ ከእሷ ጋር መቀራረብ፣ የእሷ ጓደኛ መሆን። ይህም ነገሯ በጥቂቱ ተሳክቶላታል። ግን ዮ ፋውል መስራት ትጀምራለች። ከዚህ ቡቲክ ላይ ብር መስረቅ ትጀምራለች። ለእሷ ኃላፊነት የተሰጠው ሙሉ ለሙሉ ስለሆነ ቡቲኩ የሚሰራውን ብር እያንዳንዱ ታውቃለች። ይህም ቡቲክ ቤት የራሱ የሆነ ቼክ አለው፣ ወጪ የሚያወጣበት ማለት ነው። በሱ መንገድ ነበር የምትሰርቀው። ለአንዳንድ ወጪዎች ቼክ መጻፍ ሲገባት ለራሷ እያደረገች ይህን ቼክ ግጥም አድርጋ መጻፍ ጀመረች። የሚገርመው ነገር ደግሞ እዛ ጋር እየዘረፈቻት ለሰሊና ጥሩ መምሰልም ትፈልጋለች። የእሷ ምርጥ ጓደኛ መሆን ትፈልጋለች እየዘረፈቻት። ለምሳሌ የሆነ ሰዓት ምን አደረገች? ሰራተኞቹ ብር እንዲያዋጡ አደረገች። ወደ 3000 ምናምን የሚሆን $። ይህንንም ብር የሰበሰበችው ለሰሊና ስጦታ ለመስጠት ነው፣ ከሰራተኞቹ ማለት ነው። ተሳክቶላትም ለሰሊና ቀለበት ትገዛላታለች፣ ዳይመንድ ያለው። ዳይመንዱ ግን ያው ብዙ ካራት ሳይሆን 1 ካራት ምናምን ነው። በዚህ ዳይመንድ በጣም ውድ፣ በጣም በቃ ዋው ምናምን እንዴት ምናምን የምትሉ ሰዎች አሉ። እኛ ሀገር በተለይ ሚሊዮን ቢሊዮን የሚመስላችሁ እንደ ካራቱ ነው። 1 ካራቱ በዶላር ብትመነዝሩት ቢያንስ ከ3000 እስከ 6000 ምናምን ነው የሚሆን። ውድ ነው ግን እንደምታስቡት በጣም ውድ አይደለም። እነሱም 1 ካራት ምናምን የምትሆን $3000 ቀለበት ገዙላት። የሚገርመው ግን የሰበሰበችው ብር እሱን ወስዳ ከቡቲኩ ላይ ሌላ ብር ወስዳ ነው ያን ቀለበት የገዛችው። 3000 ለራሷ አረገችው ዮ ማለት ነው። በነገራችን ላይ ስሰጣት ሁሉ የሚገርመው ነገር ከራሷ ብር አውጥታ እንደሰጠቻት አድርጋ ሰራተኞቹ አዋጥተዋል እንደዚህ አድርጓል ያለችው ነገር ሁሉ የለም። ሰሊናም ይሄንን ቀለበት ስታየው ግን ወደው ነበር፣ በጊዜው ደስ አላት። እናም ሰሊና እኔና አንቺ እስከ ዘላለም ጓደኛሞች ነን፣ አንቺ ትለያለሽ አለቻት። ከጀርባ መሰራባትን ግን አላወቀችም። ችግሩ ግን በዚህ በኩል አባትየው ቡቲኩን መመርመር ጀመረ። ያለውን ነገር እንደነገርኳችሁ የሰሊና ማኔጀርም ስለሆነ ስለ ስራው ማየት ጀመረ። ስራው ኦልሬዲ እየከሰረ ነው፣ ለምንድነው የከሰረው ምናምን የሚለውን ነገር መከታተል ጀመረ። በዚህ በሚመረምርበት ሰዓት ወጪው ብዙ ሆነበት። ይሄ ነገር ወጪው አልበዛም ብሎ የወጪውን ወረቀት ቼክ የተጻፈበትን ማየት ጀመረ። ይሄኔ ታዲያ ዮ ለራሷ የቸከቸከችውን ቼኮች እንዳለ ያዘባት። ወዲያውም ታዲያ እቺ አረመኔ ለካ ካምፓኒውን እየዘረፈች ነው፣ እየበዘበዘች ነው አለ። ከዛም ይጠራትና ታባረሻል ብሎ ያባራታል ማለት ነው። ከዚህም በኋላ ነው ነገሮች አስቀያሚ የሚሆኑት። ምክንያቱ ደግሞ ዮ በተባረረችበት ቀን ቀጥታ መሳሪያ ቤት ሄደች፣ ሽጉጥ ምናምን የሚሸጥበት። እዛም ሽጉጥ ገዛች። ግን ቀናቶች ማለፍ ጀመሩ። ቀናቶች ሲያልፉ ደግሞ ታክስ መጣ፣ ግብር ማለት ነው። ግብር ሲመጣ ሁሉን ነገር ሲስተሙን፣ ወረቀቱን ምናምን ያለው ይሄ ግብር ወረቀት ምናምን ዮጋ ነው። ዮ ኦልሬዲ ተባራለች። ደውሎም ይህን ዶክመንት አቀብይኝ ይሏታል። ዮ ደግሞ ምክንያት ትፈጥራለች ላለመስጠት። ኢቭን ራሷ ሰሊና ሁሉ ደውላላታለች፣ ይህን የታክስ ወረቀት አቀብይኝ ብላ ማለት ነው። ግን ዮ ምክንያት ነው የምደረድረው። በመጨረሻ
ግን ዮ እሺ ትላቸዋለች። ግን ሰሊና አንቺን ነው የምፈልግሽ የሆነ ሆቴል አለ እዛ ነኝ ትላታለች። ሰሊናም ታዲያ ሄደች፣ ዶክመንቷን ወሰደች። ምንም የተፈጠረ ነገር አልነበረም እዛ ሆቴል ውስጥ። ግን በንጋታው ከዶክመንቱ መሃል ዋናውን የግብር ወረቀት አልሰጠቻትም። ደውላም ሰሊና ይህንን ታክስ ግብር አልሰጠሽኝም ትላታለች። እሷ ደግሞ ሌላ ወሬ ታወራለች። ሜክሲኮ ሄጄ ሜክሲኮ ሲሄድ ደግሞ ደፈሩኝ ምናምን ጾታዊ ጥቃት ደርሶብኝ ምናምን ትላለች። ይህን ነገር ስትሰማ ሰሊና እውነት መሰላትና እና ሆስፒታል ታየሽ እንዴት ነው ውስጥሽ ደምሽ ምናምን ታየ ትላታለች ማለት ነው። የምር መስሏት። ከሱም የባሰው ነገር ደግሞ ኢቭን ይዛት ሆስፒታል ትወስዳታለች እንድትመረመር ማለት ነው። ያው ጾታዊ ጥቃት ደረሰብኝ ስላለች። እዛ ሆስፒታል እንደደረሱ ታዲያ ዶክተሮች እሷን ማየት ሲጀምሩ ምንም አይነት ጥቃት እንዳልደረሰባት ይናገራሉ። በዚህ ሰዓት ሰሊና ተበሳጨች። ዶክመንቱን ላለመስጠት ምክንያት እየፈጠረች እንደሆነ ገባት። ከዛም ይዛት ወደ ሆቴሏ ተመለሳታለች። ሆቴልም ሆኖ መጨቃጨቅ ጀመሩ። እንኳን አደረሳችሁ እኔ ብላችሁ በደረቁ ነው። ዲኤምሲ ግን ትልቅ ነገር አቅርቦላችሁ ነው እንኳን አደረሳችሁ ያላችሁ። ምክንያቱም በካሬ 97 ሺህ ብር ሲሸጥ የነበረው በዓልን አስመልክቶ 78 ሺህ ብር ተደርጎላችኋል። ጽድት ያለ የሚገርም አፓርታመንት ከፈለጋችሁ ዲኤምሲ ላይ ባለ 1 መኝታ ቤት ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ቤት ከ620 ሺህ ብር ጀምሮ፣ ባለ 3 ነው የምፈልገው ካላችሁ ደግሞ ከ750 ሺህ ብር ጀምሮ ለእናንተ ገንብቶ መሸጥ ይፈልጋል። ከእርሶ የሚጠበቀው 40%ን በ2 ዓመት መክፈል ብቻ ነው። የቀረውን 60% ከባንክ ጋር አያይዘው ዘና ብለው ፈታ ብለው መክፈል ይችላሉ። ይህ አፓርታማ ታዲያ መኖሪያም ብቻ አይደለም፣ ለልጆቹ መዝናኛ፣ እርሶም ሲፈልጉ ዋናም የሚዋኙበት እንዲሁም ሁሉን የያዘ የገበያ ማዕከል ያሟላ ቆንጆ አፓርታማ በመሀል አዲስ አበባ ሰርቶ ለእናንተ ማስረከብ ይፈልጋል። ይሄ የበዓል እድል እንዳያመልጣችሁ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ስጭኝ አልሰጥም፣ ስጭኝ ምክንያት መፍጠር፣ በቃ የሆነ ግርግር መፍጠር ጀመሩ። ሰሊናም ደግሞ ንዴቷ በጣም እየባሰ ነው ሄደው። ኢቨን የሰጠቻትን ቀለበት ታወልቅና ተወረውራለች። ከአንቺ ምንም አልፈለግም፣ አንቺ ህይወቴን ትበጠብጩ ስላታለች። እንደዛ ስትል ዮ የበለጠ ተበሳጨች። እንዴት ትከዥኛለሽ አለቻት ማለት ነው። ታዲያም ሰሊና እኔ አይመለከተኝ አሁኑኑ ፋይሌን ስጭኝ ስትላት ፋይል ይሄ ነው ብላ መሳሪያውን አወጣችባት ማለት ነው። ሰሊና ስታይ በረገገች፣ መሮጥም ጀመረች። ግን ችግሩ ዮ ከኋላዋ ጥብስ ታረጋታለች። ሰሊና በተተኮሱ ጥይት አልወደቀችም፣ ግን እንደምንም የተንገዳገደች ወደ ታች ወደ ሆቴሉ ትወርዳለች። ይኸውም ከኋላ እየተከተለች ድጋሚ ልደግማት ታሯሩጣታለች። እታችም እያለች የጮች ተተኮሰብኝ፣ በጥይት ተመትቻለሁ እያለች ትጮኻለች። ሰሊና የጥይቱንም ህመም መቋቋም አልቻለችም ነበርና መሬት ላይ ዝርር ትላለች። ይኸውም ይሄንን ስታይ ወደ ኋላ ትመለሳለች። ከደቂቃዎች በኋላ ደግሞ አምቡላንስ ይጠራና ሰሊናን ወደ ሆስፒታል ይወስዳታል። ፖሊስም አምቡላንሱ በመጣ ሰዓት ተከትሎ መጥቷል። ይሁንም መፈለግ ጀመሩ። ይኸውም ብዙ አራቀችም ነበር። ፓርኪንግ ውስጥ ቁጭ ብላለች፣ መኪና ውስጥ ሆና ማለት ነው። ፖሊሶችም ይሄን ሲያዩ ስሚ እጅሽን ወደ ላይ አድርገሽ ውጪ ይሏታል። ዮ ግን በጭራሽ አለች። ትጠጉኝ እንደሆነ ሽጉጥ ይዣለሁ ራሴን አረጋለሁ እንዳትጠጉኝ ማለት ጀመረች። እንዲህ ከተባለ ደግሞ ፖሊሶች አይደፍሩ በጭራሽ። በቃ ባላቸው አቅም የሆነ በቃ አግባብቶ ለመቅረብ ነው እንጂ የሚፈልጉት ይፈራሉ፣ በቃ እርምጃ ይወስዳሉ ብለው። በዛ ቦታም ፖሊስ ብቻ ነበር፣ የስዋት ቲምም ነበር የነበረው። ከበዋታል ለጉድ በቃ ሳይጠጓት ማለት ነው። በዚህ በኩል ደግሞ ሰሊና ሆስፒታል ደረሰች፣ ግን ልተርፍ አልቻለችም፣ ሞተች። ሰሊናም ስታርፍ እድሜዋ ገና 24 ዓመቷ ነበር። በእሷም ሞት ላይ እንግዲህ የተሰሩ ዜናዎች ነበሩ። ከእነሱም ማለት ይሄ አንዱ ነው። March 31st, 1995 murder of Tejano superstar Selena. ወደ ዮ ደግሞ ስንመለስ 9 ሰዓት ሙሉ ፖሊሶች እጅሽን ወደ ላይ አድርገሽ ውጪ፣ ከመኪናው ውጪ፣ ራስሽን እንዳታጠፊ እያሏት እየተለማመጠው 9 ሰዓት ሆነ። ከ9 ሰዓት በኋላ ግን ዮም ተስፋ ቆርጣም ልክ ስትወጣ ፖሊሶች ቀጨም ማረጓት። የዮም ትክክለኛ ፎቶ ይህን ይመስላል። ዮም ፍርድ ቀረበች፣ ወዲያው እድሜ ልክ ተፈረደባት። በጣም ብዙ መስራት የምትችል ልጅ ነው የቀጨች። የዛሬ እውነተኛ ታሪካችን ይህን ይመስላል። በዚህ አጋጣሚ እስካሁን ላይክ ካላረጋችሁ ቅድም እንዳልኳችሁ የሚገርም ላይክ አድርጉ፣ ቆንጆ ላይክ። እንዲሁም ሜምበር መሆን ከፈለጋችሁ ቻናል ውስጥ ገብታችሁ ሜምበር ሁኑ። እንዲሁም ባለፈው ቪዲዮ ላይ አቢጌል እንግዲህ ሱፐር ታንክስ አድርጋ ነበረ፣ አሜንም እንደዛው ሱፐር ታንክስ አድርጋ ነበረ። በጣም ቴንኪዩ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ባይ